ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ወንድሞችና እህቶች፣ ወንድማችሁ አንድነት ነኝ። የማህበረሰብ በር በሚል ርዕስ የተለያዩ ርዕሶችን እያወራን ነበረ። እንግዲህ ባለፈው ስለ ቤተክርስቲያን አውርተናል። ዛሬም ከዛ የቀጠለ ክፍል ነው የምናወራው። ባለፈው እንግዲህ መስመር የሳተችው ቤተክርስቲያን በሚል ያቀረብኩላችሁ ሐሳብ ነበር። ዛሬ ደግሞ ትክክለኛዋ ቤተክርስቲያን ምን አይነት ናት፣ ክርስቶስ የመሰረታት ቤተክርስቲያን ምን አይነት ናት የሚለውን እናወራለን ማለት ነው። እንግዲህ ክርስቶስ ቤተክርስቲያንን ሲመሰርት ከስሟ ብንጀምር ማለት ነው። መጀመሪያ ስሟን እስቲ እንየው። ኢየሱስ ክርስቶስ እናንተ ማን ትሉኛላችሁ ብሎ ደቀ መዛሙርቱን በጠየቃቸው ጊዜ ጴጥሮስ አንተ ሕያው ክርስቶስ የእግዚአብሔር ልጅ ነህ ባለው ጊዜ ምንድነው ያለው? አንተ ጴጥሮስ ነህ፣ በዚህች ዓለትም ላይ ቤተክርስቲያኔን መሰርታለሁ ሲል እዛ ጋር የተጠቀመው ቃል ቤተክርስቲያን የምትለዋ ቃል ናት። አሁን እኛ በአማርኛ መጽሐፍ ቅዱስ ቤተክርስቲያን ተብሎ ተተርጉሟል ማለት ነው። ምን ማለት ነው? የክርስቲያኖች ቤት ማለት ነው። እንግዲህ ያኛው ከግዕዙ ቃል የመጣ ስለሆነ እንትኑ ተገላብጧል። ቤተ ብሎ ክርስቲያን ይላል። ወደ አማርኛው ስንመጣ ደግሞ የክርስቲያኖች ቤት ማለት ነው። አማርኛው ሲተረጉመው እንደዚህ ነው የተረጎመው። እንግሊዘኛው ደግሞ ሲተረጉመው ቸርች ብሎታልና ቸርች የሚለው ቃል እነሱ ደግሞ የእግዚአብሔር ቤት ብለው ነው የተረጎሙት ማለት ነው። እኛ የክርስቲያኖች ቤት፣ እነሱ ደግሞ የእግዚአብሔር ቤት ብለው ነው የተረጎሙት ማለት ነው። ትክክለኛው ኤክሌዥያ የሚለው የግሪኩ ቃል ግን ተመርጠው የወጡ የሚለውን ትርጉም የሚይዝ ነው። ኮልድ አውት የሚባሉት ተመርጠው የወጡ ለምን ተመርጠው የወጡ? ተመርጠው የሚለው ቃል ራሱ ምንድነው የሚነግረን? ከሆነ ስብስብ፣ ከሆነ ስፋት፣ ከሆነ ብዛት ወደሆነ ነገር እናንተ ኑ ውጡ ተብለው የወጡ ማለት ነው። ኮልድ አውት ማለት አንተ ዛጋ ያላችሁ ተመርጣችሁ ወጣችኋል፣ ኑ ውጡ። ለምን? ለአንድ ለሆነ ጉዳይ ማለት ነው። ተመርጠው የወጡ የሚለው ቃል ይህንን ነው የሚያሳየንና ትክክለኛው የግሪኩን ኮንቴክስት ደግሞ ስንመለከተው በግሪክ ሀገር ውስጥ እነኚህ ቃሎች ለምን ጥቅም ይውላሉ የሚለውን ስንመለከት በአብዛኛው የማህበረሰብ ተወካዮችን የሚያሳይ ነው። ልክ በእኛ ሀገር እንደ ፓርላመንት እንደምንለው ወይ የሚኒስትሮች ምክር ቤት እንደምንለው የሆኑ ከማህበረሰቡ ውስጥ ለአንድ ለሆነ ጉዳይ የተማረጡ የተሰበሰቡ ሰዎች ማለት ነው። ስለዚህ እኛም ክርስቶስ ቤተክርስቲያንን መሰረታለሁ ብሎ ጌታ ሲናገር ከሚታየው ዓለም ውስጥ የተወሰኑትን መርጦ ለሆነ አጀንዳ፣ ለራሱ አጀንዳ፣ ለሚፈልገው ጉዳይ የጠራቸው ሰዎች ማለት ነው። ስለዚህ ያ ስብስብ የተሰጠው ትርጉም ነው ኤክሌዥያ የሚለው። ስለዚህ በእኛ በአማርኛ ቤተክርስቲያን የሚለውም ቃል አይመጥነውም፣ በእንግሊዘኛውም ቸርች የሚለው አይመጥነውም ማለት ነው። ለምንድነው አይመጥነው? ስለ ቤት አይደለም የሚያወራው። ያኛው የእግዚአብሔር ቤት አለ፣ እግዚአብሔር የሚኖርበት ወይም እግዚአብሔር የሚገኝበት ቤት አለው በእንግሊዝኛው ቃል ማለት ነው። እኛ ደግሞ ክርስቲያኖች የምንሰበሰብበት ቤት ብለን ነው። ስለዚህ ሞር ትርጉሙ ወዴት ነው የሚሄደው? ቤት ወደሚለው ኮንሰፕት ወይም ጽንሰ ሐሳብ ነው የሚሄደው። ይሄ ደግሞ ምን ያደርገናል መሰላችሁ? አንድ ጽንሰ ሐሳብ ወይም አንድን ኮንሰፕት በዛ መልኩ ስንቀበለው ያንን ነገር የምንከተልበት መንገድ፣ ከዛ ነገር የምንጠብቀውን ነገር፣ ያ ነገር ምንድነው ብለን የምናስብበትን መንገድ አእምሯችንን ይቀይረዋል፣ ያስተካክለዋል ማለት ነው። ስለዚህ አሁን አንድ ክርስቲያን ቤተክርስቲያን ሊሄድ ነው ሲል በቃ ክርስቲያኖች የሚሰባሰቡበት ቤት ሊሄድ ነው የሚለውን ትርጉም ይሰጠዋል። ወይም ደግሞ በእንግሊዘኛው ያለውን ትርጉም የሚጠቀም ሰው እግዚአብሔር ወደሚገኝበት ቤት ሊሄድ ነው የሚለውን ትርጉም ይሰጣል ማለት ነው። ሁለቱም ነገሮች ግን እነኚህን ነገሮች አስተካክለን ካልተረዳን ወደ ቤተክርስቲያን የምንሄድበትን ዓላማ ያዛባዋል፣ ቤተክርስቲያን ሄደንም የምንጠብቀውን ነገር ያዛባዋል ማለት ነው። ስለዚህ አሁን የመጀመሪያው ስራዬ ምንድነው? ቤተክርስቲያን ምን ማለት ነው? ተመርጠው የወጡ ሰዎች የሚሰባሰቡበት ያ ጉባኤ፣ ያ ህብረት፣ ያ ስብስብ ነው ትርጉሙ ማለት ነው። ስለዚህ ቤተክርስቲያን
ብለን ስንል ወዲያው በአእምሯችን ምንድነው መምጣት ያለበት ማለት ነው? ራሱ አሁን ይህንን ቃል ሳልጠቀም ራሱ መናገር እንኳን አልቻልኩምና ቤተክርስቲያን የሚለውን ወይም ደግሞ ቸርች የሚለውን ኤክሌዥያ የሚለውን ቃል ስናስብ እንድናስብ የሚያስፈልገው ልክ ፓርላመንት እንደሚሄድ ሰው ነው ማሰብ ያለብን። ፓርላመንት የሚሄድ ሰው ወይም የሚኒስትሮች ምክር ቤት ወይም ካቢኔ የሚባለውን ኮንሰፕት ነው በአእምሯችን መሳል ያለብን። ምን ማለት ነው? ከአንድ በሆነ ቦታ ለአንድ ለሆነ ስራ ተሰማርቶ አንድ ሰው ለሆነ ስራ ይሰማራል። ከዛ በኋላ እነኛ ሰዎች በየፊናው የተለያየ ስራ ሲሰሩ ይቆዩና ተሰባስበው ይመካከራሉ። ምን አጋጠመ፣ እንዴት ሆነ፣ ምን ማድረግ ነበረብን፣ እንደዚህ የሚሉበት ህብረት ነው ያ ህብረት። አያችሁ፣ አሁን በዚህ መንፈስ ነው አንድ ሰው ወደ ክርስቲያኖች ጉባኤ መሄድ ያለበት ማለት ነው። ምን ላድርግ ነው የሚሄደው? አዎ ሳምንቱን ሙሉ ወይም በዚህ ያህል ጊዜ ለእንደዚህ ስራ የወጣው የተላኩ ሰው ነው። ነገር ግን አሁን መጣ እናሰባሰብና አንድ ላይ እንሆንና ደግሞ እንደ አካሉ ወይም ደግሞ እንደ ህንፃው ተሰባስበን እርስ በርሳችን ምንመካከርበት ምንተናነጽበት እና አንዱ አንዱን የሚያይበት መንፈስ ራሱ ይቀይረዋል። አያችሁ፣ በዚህ መንፈስ ስንገናኝ ያኛው ግብርና ሚኒስተር ነበረ፣ ይሄኛው ኢንዱስትሪ ሚኒስተር ነው። ሲገናኙ ምን ለማድረግ ነው? የሆነ አይነት እንደዚህ ለመባባል ነው የሚገናኙት። ሁለቱም ስራ ላይ የነበሩ ናቸው ማለት ስራቸው ይለያያል፣ በተለያየ ስራ የተሰማሩ ናቸው፣ ነገር ግን የሚገናኙ ናቸው። አንደኛ በዚህ መንገድ ነው የምናየው። ሁለተኛ ሁሉም የተሰማሩ መሆናቸውን ደግሞ ማወቅ ያስፈልጋል። የተለያየ ስራ ይሰራሉ እንጂ ሁሉም የተለያየ ስራ የሚሰሩ ሰዎች ናቸው። ለመሰላችሁ ይሄን እምላችሁ አሁን ባለው የቤተክርስቲያን ስርዓት ውስጥ ሁልጊዜ ወደ ቤተክርስቲያን ስንሄድ የሆነ ሽማግሌ ወይም የሆነ ፓስተር የሆነ ምናምን ወጥቶ ይሄኛውን የተሰበሰበውን ህዝብ የሚያይበት መንፈስ ትክክል ነው ብዬ ስለማላምን የሚገሰጽ የሚመከር በተወሰነ እንደው እውነት ለመናገር ዝቅ ተደርጎም የሚታይ የሚሰበሰበውም ሰው ራሱን ዝቅ አድርጎ የሚያይና በቃ ለመመከር ለመገሰጽ በእግዚአብሔር ለመቆጣትና ያጠፋውን ጥፋት ንስሐ ለመግባት የሚመጣ ዝቅ ብሎ የሚመጣ አይነት ሰው በዚህ መንፈስ የምንሰባሰብ ከሆነ ክርስቶስ ያሰባት ቤተክርስቲያን መልክ እናሳያለን ብዬ አላስብም። ስንሰባሰብ በምን መልክ ነው መሰባሰብ ያለብን? እዛ ጉባኤ ስንገናኝ በየፊናው በየስራው እግዚአብሔር በሰጠን ጸጋ እግዚአብሔር በውስጣችን ባስቀመጠው ጥሪ ስንሰራ ስንለፋ ይቆየን። አሁን ደግሞ በጋራ ሆነን እግዚአብሔርን የምናመልክ በጋራ ሆነን ደግሞ ከቃሉ እየተማርን የበለጠ ለሚቀጥለው ስራ የምንዘጋጅ ሰዎች በዛ መንፈስ ነው መገናኘት ያለብን ማለት ነው። ቅድም እንዳልኳችሁ ማለት ነው። አሁን የሚኒስትሮች ምክር ቤት ሲሰባሰብ የተለያየ ስራ ተሰጥቶት ሲሰራ የቆየ አካል ነው። በክርስቶስ የተመረጠ በክርስቶስ ስራ የተሰጠው ጸጋ የተሰጠው ሲሰራ የቆየ አካል ተመልሶ ተገናኝቶ በጋራ አንድነቱን፣ ህብረቱን፣ ቅንጅቱን፣ አንድ መሆኑን የሚያሳይበት እግዚአብሔርን በጋራ የሚያመልክበት ከቃሉ ደግሞ እንደገና እየተማረ በጋራ ደግሞ እየተመካከረ ለሚቀጥለው ስራ ራሱን የሚያዘጋጅ ሰራዊት ነው። የንጉሱ ነገስታት ማለት ነው። አንድ ንጉስ አለ፣ ነገስታት ንጉስ። ሌሎቹ ደግሞ ትንንሽ ነገስታት በየጉዳዩ በየእንትኑ የተሾሙ ነገስታት ናቸው። ይመጡና ተሰባስበው ከነገስታቱ ንጉስ ጋር ህብረት የሚያደርጉበት በዛ መንፈስ የሚገናኝ መሆኑን ማወቅ ያስፈልጋል ማለት ነው። ከዚህ መንፈስ ውጪ ግን ቤተክርስቲያንን የምንካፈል ከሆነ ከዚህ መንፈስ ውጪ በሆነ ሁኔታ ቤተክርስቲያን የምንሄድ ከሆነ በነገራችን ላይ ከዕለት ወደ ዕለት ማለት ነው በዚህ መንፈስ ሳይሆን ህይወታችንን የምንመራው ሁልጊዜ ደካማ እንደሆነን ኃጢአተኛ እንደሆነን የሚያቅተን እንደሆነን ያላወቅነው ነገር እንዳለ እዛ ጋር የሚቆመው ሰው ግን የሆኑ ሰዎች እዛ ጋር ውርውር የሚሉት ሰዎች ግን የሆኑ በቃ የተሻሉ ሰዎች እንደሆኑ ክብር የሚገባቸው በጣም አድርገን እንስልና እኛ ለክርስቶስ ስራ የማንሰራና በቃ መቼም የማንመጥን የሚለውን ሳናስበው በአእምሯችን እያዳበርነው እንሄዳለን። ይሄ ደግሞ ለእግዚአብሔርም አይጠቅምም፣ ለቤተክርስቲያንም ለህብረቱም የሚጠቅም አካሄድ አይደለም ማለት ነው። ስለዚህ የመጀመሪያው ትርጉም
ከቃሉ ትርጉም መነሳት ያስፈልጋል ማለት ነው። ወደ ሁለተኛው ሐሳብ ሁለተኛው ሐሳብ ደግሞ ቤተክርስቲያን ምንላት እንግዲህ ይህንን ቃልኛ ልንቀይረው አንችልም። አሁን ቤተክርስቲያን ብለን እንቀጥላለን። ለምን አንድ ጊዜ በዚህ አእምሯችን ስለተቃኘ በዚህ ሐሳብ ቃሉን እየጠራን እንሄዳለን። አሁን ቤተክርስቲያን ምንድናት? ሌላው አንድ የክርስቶስ ቤተክርስቲያን ስያሜዋ ምንድነው ብለናል። አሁን ደግሞ የቤተክርስቲያን ሌላው መገለጫው ዓላማ አላት። አያችሁ ኢየሱስ ክርስቶስ አንተ ጴጥሮስ ነህ በዚህች ዓለት ላይ ቤተክርስቲያንን መሰረታለሁ ሲል የሆነ የሚመሰረተው ነገር የሆነ ዓላማ አንግቦ ነው የተመሰረተው። ምን አይነት ዓላማ አንግቦ ነው? ይህንን ማወቅ ያስፈልጋል። አየህ ምክንያቱም አንድ ድርጅት ጨርቃጨርቅ ፋብሪካ ሲቋቋም ምን አመርታለሁ ብሎ ነው? የሆነ ዓላማ አለው አይደል? ቲሸርት አመርታለሁ፣ አንሶላ አመርታለሁ ሊል ይችላል። ወይም ጣቃ ጨርቅ አመርታለሁ ብሎ ሊያቅድና ፕሮግራም አድርጎ ነው ከዛ በኋላ ነገሮችን ሁሉ ያስተካክለው ለዓላማው በሚመጥን ሁኔታ ነው የሚጠቀመው ኬሚካል፣ ፋብሪካውን የሚገነባበት ሁኔታ፣ የሚገዛቸው ማሽኖች፣ የሚቀጥራቸው ሰዎች ሁሉ ዓላማውን መሰረት ያደረገ ምርጫ ላይ ነው የሚመሰረተው ማለት ነው። ስለዚህ ልክ እንደዛ ሁሉ ኢየሱስም ይችን ቤተክርስቲያን ሲመሰርታት ዓላማ አለ። ዓላማው እንዲህ የሚል ነው፣ ላንብብላችሁ። የኤፌሶን መጽሐፍ ምዕራፍ 1 ቁጥር 10 እንደዚህ ይላል፣ በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል። አያችሁ እዚህ ጋር ወሳኝ ቃሎችን ልንገራችሁ። አሁን ምን አለ? በዘመን ፍጻሜ ይላል። አሁን በዘመን ፍጻሜ ማለት እኛ ነን ማለት ነው። የዘመን ፍጻሜ ማለት ክርስቶስ ኢየሱስ ከመጣ በኋላ እሱ ሲሄድ የዘመን ፍጻሜ ጅማሬ ነው። ይህ የዘመን ፍጻሜው ደግሞ የሚያልቀው እሱ ሲመጣ ነው እና በዚህ ዘመን ፍጻሜ ውስጥ በዚህ የጊዜ ሰሌዳ ውስጥ ኢየሱስ ዓላማ ያደረገው አንድ ነገር አለ። አያችሁ አሁን ጊዜው ተቀመጠ። በዚህ ጊዜ አሁን እኛ ያለንበት ዘመን ማለት ነው። እኛ ያለንበት ዘመን የዘመን ፍጻሜ ይባላል። በዚህ ዘመን ምንድነው ዓላማው አለ? ሐሳቡ በሰማይም አለ ከዛ ደግሞ በምድርም ያሉትን አያችሁ ምን በየት አሁን ዓላማው ጊዜው ታውቋል። ቦታው ደግሞ ምንድነው? በምድር በሰማይም በምድር ብሏል። አሁን እኛ እንግዲህ በምድር ስላለው እናወራ። እኛ በምድር ባለነው ሰዎች ደግሞ ሐሳብ አለ ማለት ነው። ይህ ሐሳቡ በሰማይም በምድርም ነው። አሁን እኛ ስለሚመለከተን ብናወራ በምድር ላይ ያለው ሐሳቡ ነገሮችን በምድርም ያሉትን አያችሁ በምድርም ያሉትን ነገሮች በምድር ያሉትን ነገሮች በምድር ምን አለ? በምድር ምን አለ? ሰው አለ አይደል? በምድር ሰው አለ። በምድር ምን አለ? የተለያዩ ሀብቶች አሉ። ምን አለ? ስርዓቶች አሉ፣ ሲስተሞች አሉ፣ ተፈጥሮዎች አሉ። ምድር የያዘቻቸውን ነገሮች በሙሉ ማለት ነው። ሲስተሙን፣ ሰውን፣ አፈሩን፣ ገንዘቡን፣ እንስሳውን፣ ማንኛውንም ነገር በምድር ላይ ያለውን ነገር ሁሉ አያችሁ። ዘመኑ በዚህ ዘመን ነው የሚመለከተው በምድር ነው። በምድር ላይ የትኛውን ሁሉንም ራስ በሆነው በክርስቶስ ስር ለመጠቅለል ነው። በማን? በክርስቶስ ስር ለመጠቅለል ነው። ለዚህ ኢየሱስ ክርስቶስ ቤተክርስቲያንን ሲመሰርታት ይህንን ዓላማ አድርጎ ነው ማለት ነው። ይህን ነው ዓላማው ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በእኛ ዘመን በዘመን ፍጻሜ እኛ ባለንበት ዘመን በምድር ያለውን ሁሉ እኛ የሚመለከተን ምድር ነው ብለን ካሰብን ስለ ምድሩ እናወራ ብዬ ነው። በምድር ያለውን ሁሉ ራስ በሆነው በክርስቶስ ስር መጠቅለል ነው። ይሄ ማን ስራ ነው? የቤተክርስቲያን ያችሁ አይደል? ቤተክርስቲያን ዓላማ አላት። ይሄም ዓላማዋ ምንድነው? በምድር ያለውን ሁሉ ለክርስቶስ እንዲገዛ በክርስቶስ ስር እንዲሆን ማድረግ ነው። ይህንን ዓላማ የረሳች ቤተክርስቲያን ልትሆን አትችልም። ምክንያቱም ቅድም እንዳልኳቸው ጨርቃ ጨርቅ አመርታለሁ ብሎ የተቋቋመ ፋብሪካ ረስቶት ውሃ እያመረተ ከሆነ
ምን ሆኗል ማለት ነው? ከእንትን ውጪ እየሰራ ነው። ከፕሮግራም ውጪ፣ ከእቅድ ውጪ፣ ከታዘዘለት ውጪ እየሰራ ነው ማለት ነው። አሁን ይህንን ነው እኛ ማስተዋል ያለብን። እኔ የምሄድበት ቤተክርስቲያን፣ እኔ የምካፈልበት ቤተክርስቲያን ይሄ ነው ወይ ዓላማዋ? በዚህ ጉዳይ ላይ ነው ወይ የምትንቀሳቀሰው? ነገርን ሁሉ በክርስቶስ የመጠቅለል ነገርን ሁሉ ብያቸዋለሁ። ብዙ ጊዜ ቤተክርስቲያን ሲባል እኛ የምናስበው ሰዎችን ወደ ጌታ ማምጣት ነው። ከዚህ ውጪ ምንም ስራ እንደሌላት አድርገን ነው የምናስበው። አዎ ትክክል ነው። በምድር ያለው ሁሉ መካከል አንዱ ሰዎች ናቸው። ትክክል ነው። ከዛ ደግሞ ብዙ ነገሮች አሉ። በነገራችን ገንዘብ አለ ብያቸዋለሁ። ሲስተሙ አለ፣ ስርዓቱ አለ፣ የትምህርት ስርዓት አለ፣ የፖለቲካ ስርዓት አለ፣ የኢኮኖሚ ስርዓት አለ፣ የሃይማኖት ስርዓት አለ፣ የኢንተርቴንመንት የመዝናኛው ስርዓት አለ። ይህ ሁሉ ስርዓት የምንላቸው በምድር ላይ እኛ የምንሳተፍባቸው ነገሮች በሙሉ ለክርስቶስ መጠቅለል ነው። በማን ነበሩ ታዲያ ብለህ እኮ ያስጠይቃል። በማን ስለነበሩ ነው አሁን በክርስቶስ ምን ተጠቅልለው? ስለዚህ በሆነ አካል ተይዟል ማለት ነው። የሆነ አካል ኦን አድርጎታል፣ የራሱ አድርጎታል፣ ጠቅልሎታል ማለት ነው። ይህም ደግሞ ማን እንደሆነ እናውቃለን። የዚህ ዓለም አምላክ ተብሎ ራሱ ክርስቶስ የነገረው የተናገረለታል። እሱ እኮ ብዙ ነገሮችን ጠቅልሎ እኮ ይዟቸዋል እኮ ብዙ ስርዓቶችን፣ ብዙ ሲስተሞችን፣ የተለያዩ ሲስተሞችን። ስለ ቤተሰብ ብታወሩ በማን ነው የሚመራው? የመዝናኛው በማን ነው የሚመራው? ሚዲያው በማን ነው የሚመራው? ፖለቲካው በማን ነው የሚመራው? ኢኮኖሚውን ማን ነው የያዘው? ክፉ አይደለም? ክፉ የራሱን ሰዎች እኮ አደራጅቶ እኮ ብዙ ነገሮችን በራሱ ስር ጠቅልሎ ይዟቸዋል። ዛሬ ዓለም ላይ ያለችበት ይሄ ሁሉ ምስቅልቅል የመጣው እኮ ሪሶርስ ወይም ምድር ሀብት አጣ ወይም ደግሞ ምድር ለሰዎች የሚያስፈልገውን ነገር ቸግሯት አይደለም። ነገር ግን በማን ስለተያዘ፣ በክፉ ስለተያዘ ሰዎች ሁሉ ሲቸገሩ እናያለን። ህፃናት የሚበሉት ሲያጡ እናያለን። አረጋውያን ደጋፊ አጥተው እናያቸዋለን። ወጣቶች ተስፋ አጥተው የሚሰሩት ነገር አጥተው የሚሆኑት ነገር አጥተው ራሳቸውን እስከ ማጥፋት፣ ራሳቸውን እስከ መጥላት፣ በሱስ እስከ መጠመድ፣ አገር ጥሎ እስከ መጥፋት የሚደርሱት እኮ ነገሮች ሁሉ በክፉ ስለተያዙ። ስለዚህ ወንድሞች እህቶች በክርስቶስ እነኚህ ነገሮች ቢያዙ ኖሮ አሁን የምናያቸው ምስቅልቅሎች ሁሉ አይከሰቱም ነበር። ሰዎች በፍቅር የሚኖሩባት ምድር፣ ሰዎች የማይራቡባት፣ የተቸገሩና መፍትሄ ያጡ ግራ የገባቸው ሰዎች የማናይባት ምድር ትሆን ነበረ። ክርስቶስ የያዛት በክርስቶስ የምትመራ ቢሆን ኖሮ ማለት ነው። ለዚህ ሰዎችን ለክርስቶስ እናስገዛለን። ከዛ ደግሞ ሀብትም ሊሆን ይችላል። ቅድም ያልኳቸው የተለያዩ ሲስተሞች ሊሆኑ ይችላሉ። ተፈጥሮ፣ ጫካው፣ ደኑ፣ መሬቱ፣ እንስሳቱ፣ የዱር እንስሳት፣ የቤት እንስሳት፣ አየሩ፣ በቃ ማንኛውንም ነገር በክርስቶስ የማድረግ ስራ ላይ የተጠመደች ናት ወይ ቤተክርስቲያን? እስቲ መልሱን ለራሳችሁ ትቻለሁ። በሶስተኛነት የምናነሳው ሐሳብ ደግሞ ምንድነው? ቤተክርስቲያን አሁን ያልኳችሁን ስራ ለመስራት በሰማይም በምድርም ያለውን ሁሉ በክርስቶስ ለመጠቅለል ለመስራት አንድ አገልጋይ ግፋቤል 2 3 4 5 አገልጋዮች በሚያደርጉት በቤተክርስቲያን እንቅስቃሴ ይሄ ለውጥ ይመጣል ብላ አታምንም። እውነተኛዋ ቤተክርስቲያን 50 ሰው ካሉ 50ም ሰው ስራ እንዳለ ያውቃሉ። 500 ሰው ካለ 500ም ሰው ስራ እንዳለ ያውቃሉ። 5000 ሰው ካለ 5000 ሰው ስራ እንዳለው እንደውም የሰው እጥረት እንዳለ ያምናል። እውነተኛዋ ቤተክርስቲያን እንደዚህ ናት። ክርስቶስ የመሰረታት ቤተክርስቲያን እንደዛ ነው የምታምነው። በክፉ የተያዘው ነገር ብዙ እንደሆነ ስለምታውቅ በክፉ የተያዘ ሰው፣ በክፉ የተያዘው ስርዓት፣ በክፉ የተያዘው ማንኛውም የሚታየው የማይታየው ነገር በሙሉ እጅግ ብዙ እንደሆነና ብዙ ሰራዊት፣ ብዙ ኃያላን፣ ብዙ ሰራተኞች እንደሚያስፈልጋት ስለምታውቅ በስሯ ያላቸውን በውስጧ ያለችውን እያንዳንዱን አባል እረፍት ሳይኖረው እንደ መስራት ያለበት እንዳለበት ያውቃል። ስለዚህ እያንዳንዱ ሰው ስራ እንዳለባቸው ያውቃል። እያንዳንዱ
ህዝብ ላይ ያንዳንዱ ምዕመን ላይ ያንዳንዱ አባል ላይ እግዚአብሔር ስራ እንዳስቀመጠበት ያምናል። ይህንንም ለማስፈጸም ይንቀሳቀሳል እውነተኛ ቤተክርስቲያን ማለት ነው። ተመልከቱ እንግዲህ አሁን ይሄን ነው ማስተዋል ያለብን። እኔ የምሄድበት ቤተክርስቲያን እንደዛ ነው ወይ የምታምነው ብለህ ራስሽን ጠይቅ። እንደዛ ነው የምታምነው? ስራዎቹን ለይታ ሳውጥታቸዋለች። እነኚህ ስራዎች አሉ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል የሚጠቀለሉትን ነገሮች ተዘርዝረው ይሄ ነገር ሁሉ አሁንም በክፉ የተያዘ ነው። ስለዚህ እዚህ ውስጥ ያላችሁ ሰዎች እግዚአብሔር በሰጣችሁ ጸጋ፣ እግዚአብሔር በሰጣችሁ ቪዥን ወይም እግዚአብሔር ባሳያችሁ ስራ ላይ እወቁ። ለዛ ደግሞ መሰማራት አለባችሁ። ለዚህ ደግሞ የሚያስፈልገውን ስልጠና፣ ማበረታታት፣ የተለያዩ ነገሮችን ድጋፍ ለማድረግ ዝግጁ ናቸው። ይሄ አንዱ ሌላው ቤተክርስቲያን የተሰጣት ስራ ነው ማለት ነው። ለዚህ ቤተክርስቲያን በስርሽ ያለው ያ ሁሉ ህዝብ ኖርማል ላይፍ ሊኖር የተጠራ አይደለም። በቃ የሆነ ሴት እንዲያቅ የሆነ ወንድ እንድታቅ ከዛ እንድታገባ ልጆቿን እያስተማረ ስራውን አርፎ እየሰራ ጭምት ሆኖ እንዲህ ዝም ብሎ ሚኖር አድርገሽ የምታስቢ ከሆነ ቤተክርስቲያን ተሳስተሻል። አንተ ቤተክርስቲያን የምትሄጂው ራስሽን በዚህ መንገድ በቃ ቤተክርስቲያን የምትሄጂው ያዛ ቦታ በሚሰጠው ትምህርት ጸጋ፣ ምርቃት ምናምን ያንቺ ኑሮ እንዳይጎድል፣ ትምህርት ቤት ክፍያ ልጆችሽ እንዳይጎድል፣ የቤት ኪራይ ወይም የምትገዢው ቤት መኪና ምናምን እንዳይጎድል ከመሰለህ ተሳስተሃል ብራዘር። የተጠራሽው በምድር በክፉ የተያዘውን አስለቅቀሽ ለክርስቶስ እንድትዋጂ ነው። ይህንን ነገር ኢንከሬጅ ማያደርግህ ቤተክርስቲያን እየሄድክ ከሆነ ይህንን ጥያቄ ማንሳት አለብህ። ወደ አራተኛው ነጥብ ልሂድ። አራተኛው የምናነሳው ሐሳብ እንግዲህ ቤተክርስቲያን የክርስቶስን ዓላማ ያነገበች ናት። የክርስቶስ ዓላማ ደግሞ በምድር ያሉ ሁሉ ለክርስቶስ መጠቅለል የሚል ከሆነ ይህንን ለመስራት ደግሞ የሰው ኃይል እጥረት በጣም ስላለ በቤተክርስቲያን ያለው ሰው ሁሉ እንኳን እንደማይበቃ አውቀን ሰዎችን ሁሉ ማሰማራት እንዳለብን ከተገነዘብን ምን አይነት ዘዴ ነው የምንጠቀመው? ስትራቴጂያችን ምን አይነት ነው? ስትራቴጂያችን ምን አይነት መሰላል? ክርስቶስን በመምሰል ነው። ክርስቶስ ማንን ይመስላል? ክርስቶስ አብን ይመስል ነበር። ምን አለ? እኔን ያየ አብን አይቷል አለ። በሌላ ቦታ መጽሐፍ ቅዱስ ሲናገር እግዚአብሔር የማይታይ አምላክ ነው። ነገር ግን ኢየሱስ ክርስቶስ መጣና የማይታየውን አምላክ ምን እንደሚመስል በአካል መጥቶ አሳየን ማለት ነው። ከዛስ ምን ሆነ? እንደዚህ ነው ብለን ክርስቶስን ተከተልነው ማለት ነው። እኛስ አሁን የኛ ያለነው ስራስ ምንድነው? እኛ ደግሞ ክርስቶስን እንመስለዋለን ማለት ነው። ከዛ ክርስቶስን የማያውቁ ሰዎች እኛን ያዩና ክርስቶስ ይሄን ይመስላል ብለው ክርስቶስን ይከተሉታል ማለት ነው። ሰዎቹ ክርስቶስን ይከተሉታል። ስለዚህ እኛ ክርስቶስን መምሰል ዘዴያችን ነው ማለት ነው። እነማን? እኛ ሁላችን ምን የሆንን በክርስቶስ አምነን የዳንን በሙሉ የሆኑ ሰዎች ወንጌል ተናግረው የሚሆን ነገር አይደለም። የሆኑ ሰዎች ቤተክርስቲያን ላይ ቆመው ማይክሮፎን በሚይዙት ብቻ የሚሆን ነገር አይደለም። እያንዳንዳችን በተሰጠን ጸጋ ያንን ዲሞንስትሬት በማሳየት ክርስቶስ እንደዚህ ነው እንዲሉ ማድረግ እና ሰዎች ሁሉ ጊቭ አፕ እንዲያደርጉን እጃቸውን እንዲሰጡ ለዚህኛው ነገር እናደርግበት ስርዓት ነው። ለመሰላችሁ ይህንን በእንትን አድርጌ ላስረዳችሁ። በብሉይ ኪዳን እስራኤልን እግዚአብሔር ከግብፅ ነፃ ሲያወጣው
ቅድም እንዳልኳችሁ ኤክሌዥያ የሚለው ትርጉም እዚህም ጋር ይሰራል። ኤክሌዥያ ቤተክርስቲያን ማለት ትችላላችሁ። እስራኤል ከግብጽ ሲወጣ ተጠርቶ የወጣ ማለት ነው። ለምን ከግብጽ ውስጥ አወጣው? ጠርቶ አወጣው። ለምን? ለሆነ ዓላማ። አያችሁ፣ ለሆነ ዓላማ ተጠርቶ የወጣ ማለት ነው። ስለዚህ እስራኤል ቤተክርስቲያን ነው ማለት ነው። አሁን እኛ ክርስቲያን የሚለውን ተውትና ኤክሌዥያ በሚለው ትርጉም ስንሄድ ተጠርቶ የወጣ ነው። they are called out ከምን ከሆነ ሲስተም ተጠርቶ ወጣና ለእግዚአብሔር የተመረጠ ሕዝብ፣ የተለየ ወገን፣ ቅዱስ ሕዝብ። እግዚአብሔር ይሄ የኔ ሕዝብ ነው፣ በቃ ይሄ ራሴን ማሳይበት፣ ኃይሌን ማሳይበት፣ ፍቅሬን ማሳይበት፣ ማንነቴን ማሳይበት፣ ዲሞንስትሬት ማረግበት፣ ራሴን ዲስፕሌይ ማረግበት ይሄ ሕዝብ ነው አለ። ለማን ነው ዲስፕሌይ የሚያደርገው? መጀመሪያ ራሱ ሕዝቡ እግዚአብሔርን አየ አይደለም እንዴ? ከ10 በላይ ተአምራት ተደርጎ የእግዚአብሔርን ኃይል፣ ብርታት፣ ብቃት፣ አቅም፣ ፍቅር ተመለከተ። ይሄ ነው እንዲህ አለ። እግዚአብሔርን አወቀው ማለት ነው። ከዛስ ሌላው ሕዝብ ደግሞ ይህንን ሕዝብ እያየ እንዲያውቀው ማለት ነው። ይህንን ስንመለከት ማወቅ ያለብን ማለት ነው ምድር ሁሉ የእግዚአብሔር ናት። ምድር ሁሉ የእግዚአብሔር ናት። ነገር ግን ወደንም ጠላንም ማለት ነው ክፉ ምድርን ሁሉ ደግሞ ወርሷል። የማይካዳቅ ማለት ነው። ከዛ እግዚአብሔር ምን ፈለገ? የተወረሰበትን፣ የተወሰደበትን፣ የተያዘበትን ነገር በክፉ ተይዞ ክፉን ለመሰላችሁ ክፉ ነው። ክፉ ነው። በቃ በህዝቡ ላይ መልካም የሚያደርግ ክፉ የለም። ዓላማው ሲጀመርም ሲጨረስም ክፋት ነው። ክፋቱ ደግሞ ተጽዕኖ የሚያሳድረው ህዝቡ ላይ አያችሁ። ህዝቡን ማሰቃየት፣ ማጎሳቆል፣ በበሽታ መምታት፣ በሐዘን መምታት፣ ተስፋ በመቁረጥ መምታት፣ ራሱ እንዲጠላ ማድረግ፣ አንዱ አንዱን እንዲገል፣ አንዱ አንዱን እንዲጨቁን ማድረግ፣ ይሄ ነው የክፉ ዓላማ። ከዛ ምን አደረገ እግዚአብሔር? ከዛ አወጣቸው፣ አሳያቸው ኃይሉን፣ ማንነቱን፣ ብቃቱን፣ ችሎታውን። ከዛስ ምን አለ? ዓለም ሁሉ ደግሞ የነሱን ማንነት እያየ ከክፋቱ እየተመለሰ ወደ እውነተኛው ጌታ ወደ እውነተኛው እግዚአብሔር እንዲመጣ ነበር የእግዚአብሔር ፍቃድ። ይሄ ነው እንግዲህ ጥሪው ማለት ነው። በምን ህዝቡን ዲሞንስትሬት እያደረገ ህዝቡን ኃያላን በማድረግ ህዝቡን ትዕግስተኛ፣ ህዝቡን የፍቅር በማድረግ ያንን በማድረግ ራሱን ዲሞንስትሬት ያደርጋል። ህዝቡ ሁሉ ወደ እግዚአብሔር እንዲመጣ ማለት ነው። አሁን በዚህ ውስጥ አራቱን ፕሪንሲፕሎች እናያለን። የመጀመሪያው ነገር ተጠርተው የወጡ ናቸው። ሁለተኛ ዓላማ አላቸው። ዓላማቸው ምንድነው ያላቸው? ስለ ዓላማ ሲሆን ማርና ወተት የምታፈሰው የከነዓንን ምድር እሰጥሃለሁ። ከዛስ የተለያዩ ሰዎች የያዟት ኬጢያውያን፣ ኤዋውያን፣ ምናምናውያን የያዟትን ምድር እሰጥሃለሁ። ስለምንድን ነው እነኚህ ሰዎቹን ስላልፈለጋቸው ነው። ለምንድን ነው ሰዎቹን ያልፈለጋቸው? የክፉ ሰራተኛ ስለሆኑ ክፉ ነበር የሚጠቀምባቸው። የእሱን ዓላማ ነበር የሚፈጽሙትና የነሱን ኃጢአት ተጸየፈው፣ የነሱን አመጽ ክፋት ተጸየፈውና እነሱንም ከምድራቸው ያፈናቅላቸዋል፣ ያጠፋቸዋል። ከዛ በኋላ ደግሞ በትክክለኛው ሰዎች ምድር እንድትያዝ፣ ሲስተሙ እንዲያዝ፣ ስርዓቱ እንዲያዝ ያደርጋል። ይሄ እንግዲህ በብሉይ ኪዳን የነበረው ዓላማ ነው። አሁንም ዓላማው ይሄ ነው። እግዚአብሔር በነገራችን እንደ ብሉይ ኪዳኑ ተነስተ ሰይፍ ግደል፣ ያንን አጥፋ አይልህም። ክርስትና እንደዚህ አይነት ትምህርት የለውም። ነገር ግን ክርስቶስን በመምሰል በመግደል በማጥፋት ሳይሆን በፍቅር፣ በብርታት፣ በጽናት፣ በኃይል በምንሞላው ጸጋ የምድርን ሲስተሞች የምድርን የተለያዩ ነገሮች ሁሉ ለክርስቶስ እናስገዛለን። እኛ ስንገዛው ነው ለክርስቶስ የሚገዛው፣ ሌላ ነገር እኮ የለም። እኛ ስንገዛው ለክርስቶስ ይገዛል። ክርስቶስ እኮ በቃ እሱ በእኛ ሆኖ ነገሩን ይገዛዋል ማለት ነው። እሱ በእኛ ሆኖ ያስተዳድረዋል ማለት ነው። ያን ጊዜ በክፉ እጅ ስላልሆነ ምድር ታርፋለች፣ ሰዎች ያርፋሉ።
የሚራብ ሰው አይኖርም፣ የሚጠማ ሰው አይኖርም፣ የሚጎሳቆል ሽማግሌና አሮጊት አይኖርም፣ ተስፋ ያጣ ወጣት አይኖርም። ክርስቶስ በዚህ መልኩ ዲሞንስትሬት እንድናደርገው ይፈልጋል ማለት ነው። በሶስተኛነት እያንዳንዱ ሰራተኛ ነው ብለናል። እዛም ላይ ምንድነው ያለው? ያገለግለኝ ዘንድ ሕዝቤን ልቀቅ አለው። ከዛ በኋላስ ምን አለ? ይሄ የተመረጠ ትውልድ ነው አለ። ቅዱስ ሕዝብ ነው። ለምን? ለርስቱ የተለየ ወገን ነው። ይሄ እስራኤል ማለት ነው። እዚህ ሙሉ እስራኤል ለስራ ነው የተጠራው። ለስራ ነው የተጠራው። ያን ጊዜ ካህናት የሚባሉት በቤተ መቅደስ የሚሰሩት ሊሆን ይችላሉ ብለንኛ በመጽሐፉ የምናገኘው ግን ሙሉ እስራኤልም ካህን እንደሆነ ያውቃል እግዚአብሔር። ካህን ማለት ለእግዚአብሔር ስራና ለእግዚአብሔር ጉዳይ የተለየ የሚለውን ትርጉም ስለሚይዝ ማለት ነው። ነገር ግን የሚሰሩት ስራ ይለያያል። አንዳንዶቹ በከብት አይደለ የሆኑ ነገዶች እኮ በእረኝነት ላይ በጣም ትኩረት የሚያደርጉ ነበሩ። በእርሻ ላይ ትኩረት የሚያደርግ አለ። በጌጣጌጥ ስራ፣ በብረታ ብረት ስራ የሚበረቱ አሉ። ልዩ ልዩ ስራን ይሰራሉ። ነገር ግን ደግሞ ሁሉም ይሰሩ ነበር ማለት ነው። በሶስተኛ በአራተኛነት ደግሞ ያመጣነው ሐሳብ እነኚህ ሰዎች የእግዚአብሔርን ክብር ያሳዩ ነበረ። በምንድን ነው የሚያሳዩት የእግዚአብሔርን ክብር? እግዚአብሔር በእነሱ ላይ በሚያደርገው ነገር ምንድን ነው ያላቸው? ወደዚህ ምድር አስገባቸዋለሁ አለ። ከዛ በኋላ በእርሻ ይባርካቸዋል፣ በከብት ይባርካቸዋል፣ በሚታይ በሚለብሱት በማንኛውም በሞገስ በጦርነት በኃይል በብርታት ይባርካቸዋል። ያን ጊዜ ዓለም ሁሉ እየተመለከተ የሕዝብማ አምላኩ ምን አይነት አምላክ ነው እያለ እነሱን እያየ አምላኩ ምን አይነት እንደሆነ ያያል። አምላኩን በእነሱ ያያል ማለት ነው። እግዚአብሔር እኮ ለዛ ነው እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ የሚለው። ለምን መሰላችሁ እንደዚህ የሚለው? አብርሃም ምን እንደሆነ ያውቃል አለ። ይስሐቅ ምን እንደነበረ ህዝቡ ያውቃል። ያዕቆብ ምን እንደነበረ ህዝቡ ያውቃል። ስለዚህ እነሱን አይታችሁ ከሆነ እኔ እነሱን እንደዛ ያረኳቸው እኔ ነኝ። ስለዚህ እንደነሱ ማደርገው እኔ እኮ ብለን እግዚአብሔርን እነሱን አይተን እንድናውቅ ማለት ነው። ስለዚህ እስራኤልም በዛ መልኩ ነበር እግዚአብሔርን ዲስፕሌይ የሚያደርገው የሚያሳይ ነው። እግዚአብሔርን ነጸብራቅ ያሳይ ነበር። እኛም ደግሞ ዓለምን ለክርስቶስ የምንማርክበት ዘዴው ክርስቶስን በእኛ በመግለጥ ነው። አጋንንቶችን በማስወጣት የታመሙትን በመፈወስ ከድህነት ድሆችን ባለጠጋ በማድረግ ግራ የገባቸውን መፍትሄ በመስጠት የተጨነቀውን ሕዝብ በማጽናናት ያዘነውን ሕዝብ መፍትሄ በመስጠት እነኚህን ነገሮች ባደረግን ቁጥር ሰዎች እግዚአብሔርን በእኛ ማየት ይጀምራሉ። እግዚአብሔርን መልካም ነገሮች ሰዎች ሲያዩ እግዚአብሔር ይሄ ነው በቃ በዚህ በኩል አለ የሚለውን ነገር ማየት ይጀምራሉ። ሰዎች ወደ ክርስቶስ ይመጣሉ። እኛ የፈጠርነው ሲስተም ትክክል እንደሆነ ስለሚያውቁ በእኛ ሲስተም ውስጥ ሰዎች መግባት ይጀምራሉ ማለት ነው። ስለዚህ ቤተክርስቲያን ክርስቶስ የመሰረታት ቤተክርስቲያን ይቺ ናት ማለት ነው። ባለፈው ምን ብለናል? መስመር የሳተችው ቤተክርስቲያን ብለን ነበር። አሁን ደግሞ መስመር ስትገባ ይሄንን ነው መልኳ፣ ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ።